ሰላም አለይኩም ሰላም። እህታችን እዚህ አንድ ጥያቄ ትጠይቃለች። ምን ትላለች? ሴት ልጅ ከባሏ መፈታት ክልክል የሚሆንባቸውን ጊዜያቶች ግለጽልኝ ትላለች፣ ዘርዝርልኝ ትላለች። ሴት ልጅን መፍታት የማይቻሉባቸው ጊዜያቶች አሉ። ባል ልታውቁ የሚገባ ነገር፣ አንደኛ ሀይድ ላይ ያለች ወይንም የወር አበባ ላይ ያለች መፍታት አይቻልም፣ ክልክል ነው። እስክትጸዳ መጠበቅ አለበት። ሁለተኛ ደግሞ የወሊድ ደም ላይ ያለች መፍታት አይቻልም፣ እስክትጸዳ መጠበቅ አለበት። ሶስተኛ ደግሞ ላ የጁዝ ለከን ተጠሊቅሃ ፊ ጦህሪን ጃመዕትሃ። ለምሳሌ ከሀይዷ ጸዳችና ከጸዳች በኋላ ተገናኛት፣ ያኔ መፍታት አትችልም። እንደገና ሀይዳይታ እንዳድስ ጽድት እስክትል መጠበቅ አለበት። ከሀይዷ እንደገና ጸድታ ከዚያ በኋላ ምንም ሳትገናኛት ንጹህ እያለች መፍታት ትችላለህ። ከተገናኛት መልሶ ደግሞ አሁንም አይቻልም። ላ የጁዝ ለከን ተጠሊቅሃ ፊ ጦህሪን ጃመዕትሃ። ከሀይዷ ጸድታ ከዚያ በኋላ ተገናኝታት መፍታት አይቻልም። እንዳድስ ሀይዳይታ ከዚያ በኋላ ምንም ሳትገናኛት ያኔ ነው መፍታት የሚቻለው። ግልጽ ነው። ይሄን ልታውቁ ይገባል። በእነዚህ ጊዜያቶች ፈጽሞ መፍታት አይቻልም ማለት ነው። በሀይድ ላይ መፍታት እንደማይቻል ማስረጃ አብዱላህ ብን ዑመር የተባለው ታላቅ ሰሐባ አንድ ሚስቱን ይፈታታል ሀይድ ላይ ያለች። ነቢያችን ሰለላሁ ዐለይሂ ወሰለም ሰሙና ሄለን ቶሎ ብለህ መልሳት ወደ ቤትህ አሉት። መልሳትና ወደ ቤትህ ፈአምሲክሃ ዒንደክ ሐታ ተጥሀር፣ እስክትጸዳ ድረስ ጠብቅ በቤቷ መልሳትና ብለው አዘዙት። ከዚያ ልክ ስትጸዳ ያኔ መፍታት ይቻላል፣ ምንም ሳይገናኛት ማለት ነው። ከተገናኛ እንዴ ደግሞ እንደገና ሀይዳይታ እስክትጸዳ መጠበቅ አለበት ማለት ነው እንዳልኳቸው። ስለዚህ በእነዚህ በሶስት ጊዜያቶች መፍታት አይቻልም። ይህ ልታውቁ ይገባል። ሰላም አለይኩም።